የሰውነት ብግነትን ለመከላከል የሚረዱ ምግቦችን በዚህ ቪዲዮ ነግሮታለሁ። ብግነት ሰውነቶ ለበሽታ፣ ለጉዳት ወይም ለኢንፌክሽን የሚሰጠው ምላሽ ነው። ብዙም ጊዜ በራሱ የሚጠፋ ሲሆን አንዳንዴ ግን ስር የሰደደና ለረጅም ጊዜ የሚቆይ ሊሆን ይችላል። ብግነት በስኳር በሽታ፣ በልብ በሽታ፣ በአንጀት መቆጣት፣ በካንሰር ወይም በአንጓ መቆጣት ምክንያት ሊከሰት ይችላል። ስለዚህ ብግነትን ለመከላከል ምን አይነት ምግቦች ይመገቡ? አንደኛ፣ እንጆሪን ጨምሮ እንደ ብሉቤሪ፣ ራስቤሪ፣ ጥቁር እንጆሪ አይነት የቤሪ ፍራፍሬዎችን ቢበሉ ይመረጣል። እነዚህ ፍራፍሬዎች በፋይበር እና በቫይታሚን የበለጸጉ ስለሆኑ ብግነትን ለመከላከል ይጠቅሙናል። ሁለተኛ፣ ስብ ያላቸው አሳዎች። እነዚህም እንደ ሳርዲን ወይም ሳልመን ያሉ አሳዎች ሲሆኑ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። በተጨማሪም በውስጣቸው የተለያዩ ንጥረ ነገሮች ስላላቸው ብግነትን ለመከላከል ይጠቅማሉ። ሶስተኛ፣ ብሮኮሊ። ብሮኮሊ በሶልፎራፋን በሚባል ንጥረ ነገር የበለጸገ ሲሆን ይህም ብግነትን ለመከላከል ይጠቅማል። አራተኛ፣ አቮካዶ። አቮካዶ በውስጡ ፖታሺየም፣ ማግኒዥየም፣ ፋይበር እና የተለያዩ ለልብ ጤናማ የሆኑ ቅባቶችን ይይዛል። እነዚህም ብግነትን ይከላከሉልናል። አምስተኛ፣ አረንጓዴ ሻይ ወይም ግሪን ቲ። አረንጓዴ ሻይ ለልብ ህመም፣ ውፍረት ለመቀነስ፣ ለካንሰር፣ ለአልዛይመር በሽታና ለሌሎች የጤና እክሎች ጠቃሚ የሆነ ንጥረ ነገሮችን ይይዛል። በተለይም ኢጂሲጂ የሚባል ንጥረ ነገርን ስለሚይዝ ይሄ ደግሞ ብግነትን ለመከላከል ይጠቅማል። ስድስተኛ፣ ቃሪያዎች። ቃሪያ በቫይታሚን እና በሌሎች ንጥረ ነገሮች የበለጸገ ነው። በውስጡም ኩዌርሴቲን የሚባል ንጥረ ነገርን የያዘ ሲሆን ይህም ከስኳር በሽታ ጋር የተያያዙ ብግነቶችን ለመከላከል ይጠቅማል። ሰባተኛ፣ እንጉዳይ ወይም ማሽሩም። እንጉዳይ በካሎሪ በጣም ዝቅተኛ እና በውስጡም ሴሊኒየም፣ መዳብ እና ሌሎች ቫይታሚኖችን ይይዛል። ይህም ብግነትን ለመቀነስ በጣም ጠቃሚ ነው። ስምንተኛ፣ ወይን። ወይን አንቶሲያኒን የሚባል ንጥረ ነገርን የሚይዝ ሲሆን ይህም ብግነትን ለመቀነስ ይጠቅማል። ዘጠነኛ፣ እርድ። እርድ ኩርኩሚን የሚባል ኃይለኛ የጸረ ብግነት ንጥረ ነገርን ይይዛል። አስረኛ፣ የወይራ ዘይት። በተለይም ኤክስትራ ቨርጅን ኦሊቭ ኦይል የሚባለው በጤናማ ቅባቶች የበለጸገ ሲሆን የጸረ ብግነት አመጋገብ ዋነኛ ክፍል ነው። 11ኛ፣ ጥቁር ቸኮሌት እና ካካዋ። ጥቁር ቸኮሌት ትንሽ ሊመሮት ቢችልም ፍላቫኖልስ የሚባል የጸረ ብግነት ንጥረ ነገር በውስጡ ይዛል። 12ኛ፣ ቲማቲም። ቲማቲም በፖታሲየም፣ በቫይታሚን ሲ እና በላይኮፔን የሚባሉ ኃይለኛ የጸረ ብግነት ንጥረ ነገሮች የበለጸገ ነው። እናንተ የምታውቁት ሌላ ብግነትን ለመከላከል የሚጠቅም ምግብ ካለ ኮሜንት ሴክሽን ላይ ጻፉልን። የስነ አመጋገብ ሐኪሞችን ለማማከር ከፈለጉ የዊኬር መተግበሪያ ከፕሌይ ስቶር ላይ አውርደው ይጠቅሙ። ቸርን ሰንብቱ።